ሁሉም ነገር ትናገሪያለሽ። ምንም ነገር ለማድረግ እንዳትሞክሪ። ምንም ለማድረግ ልቀቂኝ። እሱም ልቀቂኝ። እሺ አትናገሪም? ከዚህ በላይ እርምጃ ሳንወስድ ማለት ነው። በማርያም ልቀቂኝ። ተናገሪ። ምንም አጣቆም አይደለም። ቆይ ትናገራለች። እሺ ትናገሪያለሽ አትናገሪም? እኮ ተናገሪ። ሌላ አንድ ነገር ልታስፈራሪኝ አይደለም። ዝም በይ። ቆጭሻል ምናምን እያልሽ ልታስፈራሪኝ እንዳትሞክር እሺ። ሌላ አንድ ነገር ልጠይቅሽ። ይኸውልሽ ነፃነት ልትለሽ ነው የሚሻለው። ቁጭ በይ እያዛመቋችሁ ነው። ልቀቂኝ ነፃነት፣ ልቀቂኝ። እግዚአብሔርን ብትለቂኝ ነው የሚሻለሽ። ስሚ ምንም እንደማታመጪ ልንገርሽ። ስላንቺ ስለ ሄርሜላ ድጋሚ ነው የምጠይቅሽ። ባለፈው ጠይቅሻለሽ። ስለ ሄርሜላና ስላንቺ የሚያገናኛችሁን ነገር ንገሪኝ። በእናታችሁ ልቀቁ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ውድ ቤተሰቦች ደህና ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ይብዛልኝ። እንግዲህ ቤተሰቦቼ በጣም ቆይቻለሁ። እንደዚህ በእኔ ቤት መግቢያ ሰርቼ እናንተ ከመጣኝ በጣም ቆይቻለሁ። ምክንያቱም ያው የተፈጠሩ ነገሮች አሉ፣ ብዙ ነገሮች እየተፈጠሩ ነው። ከመቅደስም ጋር ከረዲትም ጋር ከፋሚሊም ጋር ያለው ነገር ደስ አይልምና ለዛ ነው ያልመጣሁትና ዛሬ በአዲስ ነገር መጥቻለሁኝ። አንድ ሐሳብ ይዤ ወደ እናንተ መጥቻለሁ። ምክንያቱም ነገሮችን መፈታት ስላለባቸው ነገሮች መሄድ የለባቸው ብዬ ስላሰብኩኝ እንግዲህ ወደ እናንተ የሆነ ሐሳብ ይዤ መጥቻለሁ ማለት ነው። አላቅም እናንተ ሊያስከፋችሁም ይችላል፣ ምናልባት ሊያስደስታችሁም ይችላል። ምክንያቱም ይሄንን ነገር ሳደርግ እኔ ነገሮች ማለት ይስተካከላሉ ብዬ በማሰብ ነው። ከዚያም አልፎ ደግሞ ያው ማለት እንዴት ነው ያሰብኩት ነገር ከመቅደስ ጋር ነው። መቅደስን በሆነ መንገድ እሷ ጋር ያለውን ነገር ስለላካት ሰው ማለት ያላትን ተልኮ እስከዛሬም እንደዚህ አይነት ነገር የምታደርገው ለምን እንደሆነ ላስወጣት ወይም ደግሞ እንድትናገር ላደርጋት ነው ዛሬ ወደ እናንተ የመጣሁት ማለት ነው። አላቅም ማደርገው ነገር ለእናንተ ሊያስከፋችሁም ይችላል። ምናልባት ደግሞ ያለውን ነገር ስትሰሙ ልትደሰቱም ትችላላችሁ። ምክንያቱም ብዙ ሰው ተጨንቋል በዚህ ነገር። ብዙ ሰው ማወቅ ይፈልጋል። ማን የላካት መቅደስን? ማን ነው እንደዚህ አይነት ነገር እንድትሰራ ያደረጋት? ማን ነው? የላከኝ ሰው አለ፣ እሱን አልናገርም፣ ከተናገርኩ ይገለኛል ምናምን እያለች ነበርና ማን ነው ያ ሰው? ለኔ በጣም ጥያቄ ነው የሆነብኝ። ሲቀጥል ደግሞ እንደዛ እኔን በጣም ዲስሪስፔክት አድርጋ ክብር በሌለው መንገድ ነበር እያወራችኝ የነበረውና ለዛ ነገር ደግሞ ዋጋውን ሰጣታለሁ። ታውቃላችሁ ሰሞኑን የተደረኩትን ነገር ረዲት እኔን ምን እንዳደረገችኝ ብዙ ነገር አይታችኋልና ዛሬ መቅደስንም በዛ መልኩ የምትናገረውን ነገር እንድትናገር አደርጋታለሁ። ምንም ነገር እሷ ጋር የሚቀር ነገር አይኖርም ሲጀመር ከዚህ በኋላ። ምክንያቱም ዛሬ መጨረሻዋ ነው የሚሆነው። ከዚህ በኋላ እኔና እሷ አንገናኝም። እንዴት ነሽ አለሽ? እና ቤተሰቦቼ ከዚህ በኋላ እኔና እሷ አንገናኝም ዛሬ። ምክንያቱም የመጨረሻ ቀን ነው የሚሆነው። ሁሉንም ነገር ማስወጣጣበት የመጨረሻ ቀን ነው የሚሆነው። ትናገራለችም። ምክንያቱም እነግርሻለሁ ማለት ከአቅሟ በላይ ነው የምጋፋት፣ ከአቅሟ በላይ ነው ነገሮችን እንድታወጣ ማለት የማትችለውን ነገር ነው ማድረግባት በሷ ላይ ማለት ነው። ለዛ ነገር ቤተሰቦቼ እናንተ ካስደበርኳችሁ ይቅርታ ጠይቃለሁ። ምክንያቱም ግዴታ ነገሮችን ማወቅ ስላለብኝና ከዚህ በኋላ ሁላችንም መሄድ ስለሌለብን ማንንም ሰው ሳያከብር ያለ መከባበር ምናምን እንዳይኖር ስለፈለኩኝ ነው። እሷን ልኳን ላሳየት ዛሬ ወደ እናንተ የመጣሁት። ትናንትና አይታችኋል መቅደስ ምን እንዳረገች። ማለት እኔ በጣም ተረጋግቼ እያወራኋት ነበር፣ ግን በዛ መልኩ እኔን እንዴት አድርጋ ነው ማለት በቃ እሺ ወደ ዋና ጉዳይ ልግባና አዎ ዛሬ ያሰብኩት ነገር አለ። ለቤተሰቦችም ላንቺም መጀመሪያ መናገር ስለፈለኩኝ ነው ዛሬ ጠራሽ። እንደውም ምናልባት ደግሞ እኔን ከተባበርሽኝና መቅደስ ላይ ለማደርገው ነገር ወይም ደግሞ መቅደስ ጋር ያለውን እውነት ለማስወጣት የማደርገውን ጥረት ከተባበርሽኝ እንደዛ ላደርግ ነው ዛሬ። ምን አይነት ነገር ማለት እግዚአብሔር ይመስገን አላቅም። ቤተሰብ ሰላም ሁሉ አላልኳችሁም፣ ይቅርታ። እንዴት ናችሁ የኛ ውድ ቤተሰቦች? ዛሬ ተረጋግታለች። አላቅም ምን ተገኝቶ ወይም ምን ተፈጥሮ ምናምን እንደሆነ አላቅም፣ ግን ያው የእግዚአብሔር ስራ ነው እንግዲህ። ይሄ እኔ ለፍቼም ያልተሳካልኝ ነገር ነበር ማለት ይሄንን መረጋጋቷን ማየት ማለት ነው። እና አንቺ እንደዚህ ያረጋጋሽ ነገር ከሆነ እኔ ካንቺ ጋር ማልስማማበት ምንም አይነት ኬዝ የለም ማለት ያንቺን ሰላም መፈልግ አይነት ሰው ስለሆንኩኝ አንቺን ይሄ ጉዳይ ከሆነ በዚህ ልክ ሰላማዊ ሰው እንድትሆኝ ያደረገሽ
በቃ ላንቺ ቢምልበት ምንም አይነት ኬዝ የለኝም። ግን ጉዳዩን እነግርሻለሁ። መቅደስን ዛሬ እዚህ ጠርቻታለሁ። የተደባበቀ ነገር እንዲኖር አልፈልግም። የተደባበቀ ነገር አይደለም። እዚህ ጠርቻታለሁ። ታውቃላችሁ እኔ ለረዲት የሰጠዋትን ፋይል ለመቅደስ ሰጣታለች። ያንንም ፋይል እቀበላታለሁ። ምክንያቱም እሷ ጋር ከሆነ ብዙ ነገር ነው የሚፈጠረው። ይሄ ፋይል ሌላ ቦታ ሊደርስ ስለሚችል ከሷ እቀበላታለሁ። ይሄንን ፋይል የመጀመሪያው ማለት ነው። ፋይሉን እንድታመጣ አደርጋታለሁ። ሲቀጥል ደግሞ መቅደስ ከዛ በፊት ብዙ ሰዎች ሊያናግሯት ሞክረዋልና ይሄ ሰው ነው የላከኝ ያን ሰው አልናገርም ከተናገርኩኝ ይገለኛል ምናምን እያለች ነበረ። እንደ ሐሳብ ግን እኔ አይደለም እንደዛ እያለች ነበረ። ልጨርስልሽና ማለት ነው። ከዛ አይሆንም የምትይ ከሆነ እኔ በራሴ መንገድ አደርገዋለሁ። አይሆንም ምናምን ልልሽ አይደለም። ግን ምን መሰለሽ አሁን አንቺ ጉዳይን አስተካክላለሁ በሚል ፋይሉን አሳልፈሽ ይሰጠሻት ለማን ነው? ለረዲት ነው አይደል? ስለዚህ በዚህ ጉዳይ መጠየቅ አለባት ወይም እንዴት እንደዚህ ታደርጊያለሽ ብለን መጠየቅ አለብን ብዬ የማስበው ረዲትን ነው እኮ። ረዲትንም እኮ እንጠይቃታለን። ግን መጀመሪያ ፋይሉ ያለው ካሁን መቅደስ ጋር ነው ፋይሉ ያለው። ያንን ፋይል ደግሞ እቀበላታለሁ። ምክንያቱም ሌላ ነገር እንዲፈጠር ስለማልፈልግ ማለት ነው። ሲቀጥል ደግሞ ይሄ ሰው ላከኝ እንደዚህ ያደረገኝ እንደዚህ ሁሉ የምታውቀው ነገር ትናገራለች። ያንን ማድረገው ደግሞ ብዙ ጊዜ በጸባይም ሆነ በጣም አበሳጭተኝ በጉልበትም ሆነ ልጠይቃት ሞክሬ ነበር፣ ግን ልትነግረኝ አልቻለችም። ስለዛ ከዛ የበለጠ ነገር እላፊ ነገር ነው መጠቀም ያለብኝ። ዛሬ አስጠርቻታለሁ። በመከራ ነው ያገኘኋት። እሺም ያለችኝ ማለት ነው። እዚህ ትመጣለች እሷ። ከዛ ማለት እኔ በቃ የምወስደውን እርምጃ ወስዳለሁ። እኔ በማረግበት መንገድ እሷን አሰቃይቼ ምናምን ለማደርገው ነገር ይቅርታ አላለሁ ቤተሰቦቼ። ምክንያቱም ሁሉም ነገር ማወቅና መርዳት ስላለብን ነው እንደዚህ ማረገው። እቀበላታለሁ፣ ፋይሉን እቀበላታለሁ፣ እሷ ጋር ያለውን ነገር አስወጣታለሁ ማለት ነው። ብዙ ነገር ልጠቀም እችላለሁ። የማትናገር ከሆነ ብዙ ነገሮችን እሷ እንድትናገር የሚያደርግ ብዙ እርምጃዎችን ልወስድ እችላለሁ። አንቺም ከጎኔ ከሆንሽ ታግዥኛለሽ። ምክንያቱም እኔ ብቻ ከሆንኩኝ ፈርታ ላትፈራ ምናምን ትችላለሽ። አንቺ ካለሽ ግን ፈርታ ሁሉንም ነገር ልትናገር ስለምትችል ምንም አይነት ኬዝ የለኝም። በቃ ከጎኔ ትሆኛለሽ። ቤተሰቦቼ ያለውን ነገር ዛሬ ለአንዴና ለመጨረሻ ጊዜ ነው ለእናንተ የምነግራችሁ። ለአንዴና ለመጨረሻ ጊዜ ነው ከመቅደስ ጋር የምገናኘው ማለት ነው። ከዚህ በኋላ አላገኛትም። ነገሩን ከነገረችኝ፣ ፋይሌን ከሰጠችኝ ከሷ ጋር የሚያገናኘኝ ምንም አይነት ነገር የለም። ቆየች እንጂ ቆየው ከጠራዋት እሷን ራሱ ኦኬ። እዚህ ነው የጠራኋት እና እንጠብቃት። ያው የምናደርገውን ነገር እያሰብሽ ምንም ማሰብ አያስፈልገውም። ያው በጣም ማለት ይሄ እነሱ እኛ ላይ እያደረጉት ካሉት ነገር አንፃር ምንም ማሰብ አያስፈልገውም። በቃ ችግር የለውም። ብቻ እኮ እኔ ጨካኝ ሆኜ ምናምን ሳይሆን ግን የጭካኔን ጥግ አሳያታለሁኝ ማለት ለአንድ ቀን ሆኜ ማለት ነው። ለአንድ ቀን ጨካኝ ሆኜ ሁሉም ነገር አሳያታለሁ። እንደዛ ነው ያሰብኩት። እንዴት ነሽ? እንዴት ናችሁ? አለሁ። እዚህ ጋር የሆነ የሚመች ነገር የለውም። ወደ ውስጥ ገብተን ብናወራ አይደለም። እንደዛ ብቻ ምናምን ሳይሆን ሰውም እንዳይን ስላልፈለኩኝ ወደ ውስጥ ገብተን የሆነ ነገር ብናወራ ደስ ይለኛል። እኮ ጄን ገገኛ ታዲያ ምንድን ነው ጄን የምትይዥው? ልጅሽ እና ልጅ ነገብሽ ቁጭ በይ። ምንድን ነው ቁጭ በይ? አንቺ ያምሻል እንዴ? ቁጭ በይ እኮ ነው ያልኩሽ። ለምን ተቀመጭ? ቁጭ በይ እኮ ነው ያልኩሽ። ታስጠላ ያምሻል ነው ወመን ሰዓት እኮ ለምን ነው የምትቀመጠው? ቁጭ በይ። ስነ ስርዓት ይኑራችሁ። መቅደስ ሌላ ነገር በጣም ታግሼሽ ነው ማወራሽ። እሺ ልቀቂኝ። በጣም ታግሼሽ ነው ማወራሽ። እሺ ለምን ለማድረግ እየሞከራችሁ ነው? ምን ለመሆን ነው? እሺ ንገሪኝ። እኮ ብዙ ነገር አድርግሻለሁ። ያጃት። እሺ ጄን ልቀቂኝ። ማርያም ጄን እያሳመምሽ ነው። ነፃነት ጄን ምን እያደረግሽ ነው? ያማችኋል እናንተ። ቀልድ ነው እንደያዛችሁት። አርፈሽ ተቀመጪ። ተቀመጪ። ይመታሻል። ነፃነት ጄን ልቀቂኝ። ገና ይኸውልሽ ብዙ ነገር አደርግብሻለሁ። እሺ ልቀቂኝ። ብዙ ነገር አደርግብሻለሁ። ማትናገሪ ከሆነ ያማችኋል እናንተ። ምን ለማድረግ እየሞከራችሁ ነው? እሺ ሌላ ነገር ልትጠቀም እንዳታረጊ። ዝም ብለሽ ቁጭ አይደለም። ዝም በያት። ቆይ ልቀቂኝ። ምንም ነገር ሳላደርግ ነው የምጠይቅሽ። ምንም ነገር እኮ አይደለም። ምንም ነገር አይደለም። ማር እግዚአብሔርን ልቀቂኝ። ስርዓት ያዥ ያልኩሽ እኮ። ወይኔ ስርዓት ያዥ ነይ። አሙሽ ነው ነፃነት። እግዚአብሔርን ያሳመማችሁኝ ነው። ልቀቂኝ። ስሚኝ፣ እኔን ስሚኝ መቅደስ። እምቡር አትበይ። አይደለም ምንም አይነት ኃይል ሳልጠቀም ማለት ነው። እሺ ምን ለማድረግ እየሞከርሽ? የምጠይቅሽን ነገር በስርዓት ትመልሽልኛለሽ። ምን እንደምትጠይቁ? ተረጋጊ። ለምን ስሜታዊ ብትሆኚ ተረጋጊ። ምን ለማድረግ እየሞከራችሁ ነው? ምን መረጋጋት ነው? ነፃነት ይቆጭሻል። እግዚአብሔርን ይቆጫችኋል። ስነ ስርዓት ይኑራችሁ። ስሚኝ። እሺ ቆይ ስሚኝ። አውሪያት። አይደለም ቆይ ትናገር መጀመሪያ።
ፋይሉን ለምን የተቀበልሻት? አይደለም ፋይሉን ለምን የተቀበልሻት? ለማን ልትሰጪ ነው? ለማን ልትሰጪ ነው? ለማን ልትሰጪ ነው? አትነገሪ። አንቺ እንደዚህ አድርገሽ አሁን ከእኔ ጋር ታወራለሽ። ለማን ልትሰጪ ነው? ተናገሪ። ሌላ ነገር እንደዚህ አድርገሽ ምናምን እንዳትዪ ስለፋይሉ አውሪ። እኔ እኮ መጀመሪያ ነገሩን በስነ ስርዓት ለመፍታት ሞክሬ ነበር። ገባሽ አይደል? እሱ ነገር ደግሞ ላንቺ ስላልተመቸሽ ይሄንን መንገድ መጠቀማችን የግድ ነው። እሺ ምን እንዳደርግ ነው የምትፈልጉት? የምን ስልክ ፋይሉን ስጪኝ። እኔ ላይ እንደዛም ቡርቡር ስትይ ነበር። እሺ ልክኛ አልሰጥሽም። ለምን ደግሞ አትሰጪኝ? አልሰጥሽም ስለማልሰጥሽ ማርያምን አምጪው። መቅደስ ፋይሉን አሁን ከረዲት የተቀበልሽ በሰላማዊ መንገድ ማለት ነው። ምንም አይነት ነገር ሳናደርግ ፋይል ስጪኝ። አልሰጥሽም ማለት ፋይሉን ስጪኝ መቅደስ። ያው ስለስራሽ እጄ መስለቂ ነው የሚሻለው። እያሳመምሽኝ ነው። እየሰማሽኝ ነው አይደለ? ሰላማዊ መንገድ ካልተመቸ ምን ታርጊ ነው? እግዚአብሔርን ስነ ስርዓት ይኖርሽ። ጅማሬ ነው። አንድ ስነ ስርዓት ይኖርሽ። ስነ ስርዓት ምናምን እያልሽ እንዳታወሪ። አትናገሪም። ስነ ስርዓት ምናምን እግዚአብሔርን ስነ ስርዓት ቀስ ብዬ ማለት ነው። ቀስ ብዬ እየደፋሁብሽ ቤትኛው መንገድ ላውራሽ ነው ፈልገህ ቤትኛው መንገድ ላውራሽ ነው። ሌላ አይነት መንገድ ሳንጠቀም ስልኩን ስጪኝ። ማርያምን ይቆጫችኋል። እያሰማማል ውሃ ነው ገባሽ? ውሃ ነው ይሄ። ግን ማትናገሪ ከሆነ ከዚህ ባሰ ነገር ይመጣል። እኔ አሁን ስልኩን እንድትሰጪኝ ብቻ ነው ፈልገው። ይሄ ቢያንስ የሚያቀዘቅዝ ነገር ነው። የሚያቃጥለውን እንድደፋብሽ እንዳታስቢ። የታለ ስልኩ? ምንም የምነግርሽ ነገር የለም። ስነ ስርዓት ይኖራችሁ። ልቀቁኝ። ፋይሉን ስጪኝ። የሰጠችሽ የኔ ፋይል እኮ ነው አይደል? አልሰጥሽም። በቃ እኔ ምንም ማውቀው ነገር የለም። እኔም ብትለቂኝ ነው የሚሻልሽ። እግዚአብሔርን ይቆጫችኋል። ምንም አላደርግሽም። ፋይል ከሰጠሽ ምንም አላደርግሽም። ንገሪኝ፣ ፍላጎትሽ ምንድነው? ፍላጎትሽ ምንድነው? እግዚአብሔርን ይቆጫችኋል። አንቺ ሌላ ነገር የራስሽን ነገር እኮ አይደለም እየጠየቅንሽ ያለሽው። የተቀበልሽውን ፋይል ብቻ ከረዲት የተቀበልሽውን ፋይል እንደሰጪ ነው እየጠየቅንሽ ያለሽው። ምንም ነገር የለም። ብትለቁኝ ነው የሚሻላችሁ። እግዚአብሔርን እያሳመማችሁኝ ነው። ለማሳዘን ነው። አትሞክሪ እሺ። ለማሳዘን እንዳትሞክሪ። ፋይሉን ወስድብሻለሁ። እኔ እጹብ ይቆጭሻል። ፋይሉን ወስድብሻለሁ። ሌላ አንድ ነገር ልታስፈራሪኝ አይደለም። ዝም በይ። ይቆጭሻል ምናምን እያልሽ ልታስፈራሪኝ እንዳትሞክሪ እሺ። ሌላ አንድ ነገር ልጠይቅሽ። ስሚኝ፣ ምንም ስላለቅሽ ምናምን አልተውሽም። እኔ እንደዚህ ማድረገው ጨካኝ ምናምን ሆኜ አይደለም። እሺ አሁን ደርሰሽብኝ እንጂ እኮ አልመጣሁብሽማ። መተሽብኝ ነው። አንድ ስለ ፋይሉ ብቻ አሁን ሌላውን ተይው እሺ። አንቺ ጋር ስላለው ታዩና ስለተቀበልሽው ፋይል ስለማይመለከትሽ ስለተቀበልሽው ፋይል አይቻለሁ አይደል? አንዴ ሰጠውሽ ማለት ለምን አየሽው? ሲጀመር ለምን አየሽው? ለምን አየሽው? ስሚኝ፣ እንደዚህ ልቀቂኝ። እያሳመምሽኝ ነው። እግዚአብሔርን ይቆጫችኋል ብትለቁኝ። እጹብ ቢያንስ ስነ ስርዓት ይኖርሽ። እግዚአብሔርን ስነ ስርዓት ይኖርሽ። አታስፈራሪኝ መቅደስ። ተረጋግቼ ለማውራት ሞክሬ ነበር። አንቺን ገባሽ? መጀመሪያ ተረጋግቼ ላውራሽ ሞክሬ ነበር። አንቺ ግን ከዛ በላይ ሌላ ነገር እንድጠቀም በሰዓቱ እያስገደድሽኝ ነበር። ገባሽ? ሲጀመር ሌላ ነገር እያልሽ አንቺ እኔ ቤተሰቦችን ሰብስቤ መምጣት እችላለሁ ምናምን ቤተሰቦችን ሰብስቤ መምጣት እችላለሁ ምናምን እያልሽኝ ነበር። በጣም ትልቅ ደረጃ ነው የምንደራረሰው። እግዚአብሔርን ያኔ እንዘብልሻል ነበር እኮ አንቺ። አሁን ይኸውልሽ አንቺ የፈለግሽውን ነገር አድርገሽ ከኔ ጋር መጋፈጥ ትችያለሽ፣ ችግር የለውም። ግን አሁን አጭርና አጭር እየጠየኩሽ አልኩት ያለሁትኝ ስለተቀበልሽው ፋይል ብቻ እኮ ነው። ሌላ ነገር ምን አለ? ስጪኝ፣ ስልኩን ስጪኝ። የኔ አይደል እንዴ? እኔ እኮ ነኝ የሰጠኋት። ቀና በይ። ስልኩን ስጪኝ። በቃ እኮ ስልኩን ስጪኝ። ምንም የምሰጥሽ ነገር ከዛ ሌላ ምንም አይነት ነገር አላደረግም። የምሰጥሽ ነገር የለም። ስልኩን ስጪኝ። የምን ስልክ? ሌላ የምጠይቅሽ ነገር አለ። መጀመሪያ ስልኩ በእጄ ይግባ። ትሰሚኛለሽ? ከዛ ተናገሪ። ደግሞ ላከኝ፣ ይመታኛል፣ ይገለኛል፣ ያስገድለኛል። አይመለከትሽም ስለሱ። እሱ ረፊ ያባሻ ቁጭ በይ ነው እያሳመማችሁኝ ነው። ልቀቁኝ። ውሃ እየደፋሁብሽ እያሳመማችሁኝ አትበይ። እያቀዘቀዝኩሽ ነው። ገባሽ? እያቀዘቀዝኩሽ ነው። አሁን ተረጋግተሽ እንድታወሪኝ እያቀዘቀዝኩሽ ነው። ለመጨረሻ እንጠይቅሽ ረዲ። ምንም ምነግርሽ ነገር የለም። ነፃነት ልቀቂኝ። እግዚአብሔርን ብትለቂኝ ነው የሚሻለሽ። ስሚ፣ ምንም እንደማታመጪ ልንገርሽ። አሁንም ማስፈራራት ያለሽ መቅደስ። ምንም እንደማታመጪ ልንገርሽ። ምንም ምነግርሽ ነገር የለም። ይኸውልሽ አንድ ነገር ነው የምጠይቅሽ። አሁን እሱን ከነገርሽኝ እተውሻለሁ በስርዓት። ላከኝ፣ ይገለኛል ከተናገርኩ ምናምን ስለምትይዘው ተናገሪ። አልነግርሽም። ምንም ልታደርጊ በምንም ልታስፈራሪኝ እዚህ ልትገይኝ ትችላለሽ እኮ። ይሄ ምንም አልመሰለሽም ማለት ነው። ሌላ አይነት ነገር ላድርግ፣ ሌላ እርምጃ ልውሰድ። በጣም ነው የሚቆጭሽ። እግዚአብሔርን በጣም እኔ ምንም እንደማታመጪ ልንገርሽ። ቆይ ማን ነው በዚህ ልክ የተማመንሽ እኮ? ተናገሪ። እሺ ተናገሪ። ምንድነው የህፃን ቀልድ ነው እያረጋችሁ ያላችሁት? ስነ ስርዓታችሁ። ማንንም ልተማመን አይመለከታችሁም። ስነ ስርዓት ብትይዙ ነው የሚሻላችሁ። እግዚአብሔርን ተው፣ እረፉ፣ ጌታን እረፉ። ለማሳዘን ምናምን አትሞክሪ። እኔ ምንም ለማሳዘን አትሞክሪ።
በጣም ማለት ራስሽን እንደደግ ምናምን እየቆጠርሽ ነው። በጣም ክፉ ሰው ነሽ። ይሄን ልንገርሽ ነው ያስጠንቅቀኝ ማለት ነው። ከዛ ደግሞ አይደለም ከኔ ጋር ደግሞ እንደዚህ ለመሳፈጥ ምናምን እንዳትሞክሪ። በጣም ከዚህ የበለጠ ትልቅ እርምጃ ስለምወስድብሽ ማለት ነው። አሁን እኔ ብቻዬን ሆኜ ነው እንደዚህ ያደረኩሽ። ከዛ ከዚህ ሌላ ነገር ደግሞ ላደርግሽ እችላለሁ። የፈለግሽውን ነገር ማድረግ ትቻለሽ፣ ግን እኔን ልቀቂኝ። አሁን አልለቅሽም እኮ ተናገሪ። ስለ ሄርሜላ ድጋሚ ነው የምጠይቅሽ። ባለፈው ጠይቅሻለሁ። ምንም ምነግርሽ ነገር ስለ ልጅሽ ስለ ሄርሜላና ስለ አንቺ የሚያገናኛችሁን ነገር ንገሪ። እኔ ምንም ምነግርሽ ከዚህ በኋላ አላገኝሽም፣ ከዚህ በኋላ አልደርስብሽም። ይሄን ነገር ከተናገርሽ ቆይ አንቺ ትናንትና እኔ ሳውራሽ ምን ነበር እያልሽኝ የነበረው? ምን እንድልሽ ነው? እሺ ቆይ አይደለም፣ ቆይ ነገሮችን ለመፍታት ነው የመጣሁት ስትይ ነበር አይደል? ማስተካከል ስለምን በጣም እኮ ነገሩን ለመፍታት ነበር አይደል? ሁሉንም ነገር አበላሽታችሁታል። አሁን እኔ ልሂድ፣ ብትለቁኝ ነው የሚሻለው። የምሬን ነው የምላችሁ። አይ እኔ ትንሽ የሞቀ ነገር እናምጣልሽ እንድትናገሪ። ስነ ስርዓት ይኑራችሁ። ታው እኔ እየለመንኳችሁ ነው። እግዚአብሔርን በጣም እየለመንኳችሁ ነው። ፊባት እሱ እግዚአብሔርን በጣም እየለመንኩሽ ነው። ስነ ስርዓት እረፉ። ምንም ምነግራችሁ ነገር የለም። እኔ እኮ አንቺ ምንም ስለምናውቀው ነገር ነው አይደል እየጠየኩሽ ያለሁት። እሺ ሌላውን ታዩ። እሺ ስላንቺ አይመለከተኝም፣ ግን ከረዴት ስለተቀበልሽው ፋይል ገባሽ? አንቺ ረዴት ስለመስጠቷ ታዩ እኛን ጨርሷለን፣ ግን አንቺ ስለተቀበልሽው ፋይል ነው እያወራን ያለው። የተቀበልሽው የሆነ ፋይል እንድትሰጫት እኮ ነው እየጠየኩሽ እኮ። እኔ እኮ ነኝ የሰጠኋት አይደል እንዴ? እኮ ያንቺ ሄዶ መቀበል ምን ያደርጋል? ለምን ተቀበልሻት? ምን ቤት ነሽ አንቺ? ሲጀመር ሰው በልጄ እንዲመጣብኝ አልፈልግም። ማንም በልጅሽ አልመጣም። ስርዓት ይኑርሽ። ልቀቂኝ። ነፃነት ማርያምን ትይባት። ትናገራለሽ አትናገሪም? ቀናው ለሻውሪ እንድደግሞ ነው ፈልጊው። ልገምልሽ ላስገባሽ እዚህ ውስጥ ተናገሪ። በቃ ምንም አንልሽም ከዚህ በኋላ ከተናገርሽ። በጣም እየለፋችሁ ነው። እግዚአብሔርን ምንም ነግራችሁ ነገር የለም። በቃ ልቀቂኝ በእናትሽ አንቺ። እግዚአብሔርን ልቀቁኝ በቃ። ነፃነት ልቀቂኝ። እኔ ምንም ነግርሽ ነገር የለም። ከኔ ምንም ነገር እንዳትጠብቂ። እግዚአብሔርን ምንም ነግርሽ ነገር የለም። በቃ ነፃነት ስነ ስርዓት ይኑራችሁ። እሺ ለምን አትናገሪም? ፍላጎትሽ ነው ያልገባኝ። ለኔ ብቻ እኮ ነው የምነግርሽ። እኔ ምንም ነግርሽ ነገር በጣም እየለፋችሁ ነው። ምንም ነግርሽ እኔ የምታውቂው ነገር አለ። ምንም አውቀው ነገር የለም። የደበቅኩሽ ነገር እንድነግርሽ ነው እንደፈለግሽ። አውቃለሁ እኮ ብለሻል አይደለም? ቆይ በምን መንገድ ነው መግባባት የምንችለው? በየትኛው መንገድ እንግባባ? በየትኛው መንገድ ነው መግባባት የምትፈልጊው? እሺ ልቀቁኝ። ይሄ እኮ ቀለል ያለው እንደ ሴት ልጅ ቀለል ያለ ነገር ነው። ምንም አይደለም። ይገባሽ? ምንም ነግርሽ ነገር የለም። እጹብ እያሳመንሽ ነው። ልቀቂኝ። ቆይ ና አውሪኝ። እያወራሁሽ ንቀት ነው። አይንሽ ልጠርግልሽ። አውሪኝ። ነይ ምን እንደምፈልጊው ከዚህ በላይ የት ሄደን እናውራ? እንዴት ምን አይነት ደረጃ ላይ ደርሰን እንድናወራ ነው የምፈልጊው? ቆይ እናንተ እንደዚህ ስላደረጋችሁ ነው የምናገር ነው የሚመስላችሁ? እስኪ ተናገሩ። አይ እሺ ቆይ አይደለም። እንዴት ብናረግሽ ነው የምታወሪው? እሱን እኮ እንደዚህ መስመር እንድታሳይኝ እየጠየቅኩሽ ነው። የማይሆን ነገር ነው ያደረጋችሁት። በጣም ነው የሚቆጫችሁ። እግዚአብሔርን ሲቀንጥ እኔ ምንም የምነግራችሁ ነገር የለም። እሺ ከዛ በፊት ለምንድን ነው አልናገርም? ከተናገርኩ ይመታኛል ምናምን እያልሽ ነበር። አይመለከትሽም ስለሱ። ይሄ ማለት እኮ የምታውቂው ነገር አለ ማለት እኮ ነው። እንደዛ ነው። ከተናገርኩ ይገለኛል ምናምን እያልሽ ነበር እኮ። እሱን ንገሪኝ፣ ያንን ሰው ንገሪኝ እኮ ነው ያልኩሽ። አንቺንም እኔንም እኮ ነው ነፃ የሚያወጣው ያ ነገር። አልፈልግም። በቃ አልወጣ ነፃ አልነግርሽም አልኩሽ እኮ። በጣም በረደሻ፣ በጣም በረደሽ። ስለዚህ መሞቅ አለብሽ። ይኸውልሽ ነፃነት ልትለሽ ነው የሚሻለው። እያሳመንኳችሁ ነው። ልቀቂኝ ነፃነት፣ ልቀቂኝ። እሺ ትናገሪልሽ አትናገሪ? ማለት ልቀቂኝ እኮ ተናገሪ። አሁን የምትነግሪኝ ነገር አለ? ተናገሪ። ምንም አልናገርም። ልቀቂኝ። ተናገሪ የምታውቂውን ነገር መቅደስ። ልትገመው ምንም አልነግርሽም። ልቀቂኝ በጌታ በኢየሱስ ስም። ምንም ነገር ለማድረግ እንዳትሞክሪ። ምንም ለማድረግ ልቀቂኝ። ነፃነት እጹብ ልቀቂኝ። እሺ አትናገሪም? ከዚህ በላይ እርምጃ ሳንወስድ ማለት ነው። በማርያም ልቀቂኝ። መቅደስ ተናገሪ። ነው ቆይ ልቀቂኝ። ነፃነት ምንም አጣቆም አይደለም። ቆይ ትናገራለች። አሁን ታውቂው ነገር አትናገሪ። ልቀቁኝ በእግዚአብሔር። ቆይ እናገራለሁ። ልቀቂኝ እኮ። ትናገሪያለሽ፣ ሁሉም ነገር ትናገሪያለሽ።
ትናገሪያለሽ ወይ መቅደስ? ትነግሪኛለሽ አይደል? አሁን እነግርሻለሁ ብለሽኝ ነበር እኮ እናገራለሁ ስትይ ነው የምተውሽ። ውሃ እኮ ደፊ ውሃ ይመጣል። ውሃ ስለደፋሽ የሆነ በጣም ኃይለኛ ነው ምናምን እንዳይመስልሽ። በጣም ነው የሚቆጫችሁ። ስነ ስርዓት ይኑራችሁ። ምንም እኮ እዚህ ትተንሽ ነው የምንሄደው። እሺ እዚህ ትተንሽ እንሄዳለን። ማንም አይደርስልሽም። ከዛ ምንም እንደማታመጪ ደግሞ ወቂ። ከዚህ በላይ ሌላ ነገር ተጠቅሜ እንድትናገሪ ያደርግሻለሁ። ሰሚኛለሽ? ልቀቁኝ። እሺ በእናታችሁ ልቀቁ።